Billions of CFA franc has been offered to Burkinabe soldiers. I believe the amount I saw in USD is $7 million have been offered to soldiers to betray Captain Ibrahim Traore. Ibrahim Traoreን ለገደለ $7 million. He survived. And with every failed assassination attempt, his power grew. The more the West and its allies tried to bring him down, the stronger his position became. The real question is, why? ሐቀኛው ጀግና ጥቁር አፍሪካዊ መሪ የቡርኪና ፋሶ ፕሬዝዳንት ካፒቴን ኢብራሂም ትራኦሬ አገሪቱን በየዘርፉ ከማልማት ጎን ለጎን የአገሪቱን የወርቅ ሀብት ለሁሉም ዜጋ እኩል እንዲዳረስ በማድረግ ላይ ያለ የመጀመሪያው ምናልባትም የመጨረሻው ጥቁር አፍሪካዊ መሪ ነው። የቡርኪና ፋሶ መሪ ፕሬዝዳንት ካፒቴን ኢብራሂም ትራኦሬ A massive gold deposit has been discovered in Burkina Faso, and President Ibrahim Traore has announced that the wealth will be shared with every citizen. This historic decision makes Burkina Faso the first African country to distribute its natural riches equally among its people. የቡርኪና ፋሶ የቀድሞ ቅኝ ገዢው ሀገር ፈረንሳይ በቀን 300 ኪሎ ግራም ወርቅ ከቡርኪና ፋሶ ትወስድ ነበር። በምትኩ በቀጥታ ወደ ሌባ ፕሬዝዳንቶች የግል ካዝና የሚገባ ትንሽ ገንዘብ ትከፍል ነበር። በምትኩ ለህዝቡ አልፎ አልፎ የተቀቀለ ስንዴ ትረዳ ነበር። 20 ሚሊዮኑ የቡርኪና ፋሶ ህዝብ እስከ 2022 እንደ አውሮፓውያን አቆጣጠር ድረስ ወይም እስከ ኢብራሂም ትራኦሬ መነሳት ድረስ በድህነት የተቆራመደ ከረሃብና ከአቧራ ጋር ተስማምቶ የሚኖር እጅግ ደሃና ሰላም የራቀው መልካም አስተዳደርና መልካም መሪ የናፈቀው ከድህነት ወለል በታች ሆኖ ሲኖር የቆየ ህዝብ ነበር። አገሪቱም ከብድርና ከእርዳታ ተላቃ አታውቅም። ቡርኪና ፋሶ ከትራኦሬ ስልጣን መያዝ በፊት ከተለያዩ አገራት በተለያዩ ጊዜያቶች የተበደረችው የገንዘብ ብድር መጠኑ ሁሉም ተደማምሮ $44.9 ቢሊዮን ነበር። ይህም ከፍተኛ መጠን ያለው ገንዘብ ነውና መቼም ከፍላ አትጨርሰውም ተብሎ የታሰበ ዕዳ ነበር። ይህም በዋናነት ከፈረንሳይ፣ ከአሜሪካ፣ ከእንግሊዝ፣ ከቻይናና ከመሰል ሀያል አገራት እንዲሁም ከዓለም አቀፉ የገንዘብ ተቋም የቀድሞ መሪዎች እየተበደሩ የዘረፉት ገንዘብ ነው። በ1960 እንደ አውሮፓውያን አቆጣጠር ነፃ የወጣችው ቡርኪና ፋሶ ይህን ያህል ገንዘብ ትበደር እንጂ ከነፃነት ጊዜዋ ጀምሮ በአገሪቱ እዚህ ግባ የሚባል ምንም አይነት የልማት ሥራ ተሰርቶ አያውቅም። ከ1983 እስከ 1987 ድረስ የቡርኪና ፋሶ ፕሬዝዳንት ሆኖ በስልጣን ላይ የቆየው ተወዳጁ መሪ ቶማስ ሳንካራ ጥቂት ሞከረ። እሱንም ግን ሐቀኛ መሪ ስለነበርና ነፃና መልካም የሆነ አስተዳደር ዘርግቶ ስለነበር ምዕራባውያን ፈጥነው አስወገዱት። ከርሱ በኋላ በመፈንቅለ መንግስት በተፈራረቁ መሪዎች ዘመን በቡርኪና ፋሶ ምንም አይነት ልማታዊ ሥራ አልተሰራም። እናም ካፒቴን ኢብራሂም ትራኦሬ በ2022 መስከረም ወር እንደ አውሮፓውያን አቆጣጠር የቡርኪና ፋሶን የመሪነት ስልጣን ያዘ። ስልጣን እንደያዘም በቀጥታ የቶማስ ሳንካራን ሌጋሲ በማስቀጠል በቀጥታ ጸረ ኢምፔሪያሊስት ሆኖ ወደ ልማት ሥራ ገባ። የአገሪቱን ካዝናዎች አሟጦ ተጠቅሞና እንደምንም አሞላልቶ የአገሪቱን የወርቅ ሀብትና ሌሎች ማዕድኖቿን ሸጦ በወራት ውስጥ የአገሪቱን የውጭ ዕዳ ሙሉ በሙሉ ከፈለ። የየአገራቱን ብድርም የዓለም ባንክን ብድርም ሙሉ ለሙሉ አንድም ሳያስቀር ከፍሎ ጨረሰ። አገሪቱን ዓመት ባልሞላ ጊዜ ውስጥ ከውጭ ዕዳ ነፃ አገር አደረጋት። ቡርኪና ፋሶ ከውጭ ዕዳ ነፃ የሆነች ብቸኛዋ አፍሪካዊት አገር ሆነች። ፕሬዝዳንት ካፒቴን ኢብራሂም ትራኦሬ የአገሪቱን ዕዳ ሙሉ በሙሉ ከከፈለ በኋላ የቀድሞ ገዢዎችን የዛሬ የጃዙር ቅኝ ገዢዎችንና የአገሪቱን ማዕድን የተፈጥሮ ሀብቶች የሚዘርፉትን ፈረንሳዮቹን ለስካሁኑ እናመሰግናለን፣ አሁን ግን በቃችሁ ውጡልን ብሎ ከቡርኪና ፋሶ ምድር ጠራርጎ አስወጣ። የፈረንሳዮችን የዝርፊያ ባንክ ዘግቶና ገንዘባቸውን አግዶ የራሱን ብሔራዊ ባንክ በአዲስ መልክ አዋቅሮና አቋቁሞ የአገሪቱ ወርቅም ሆነ ኦርጋኒክ የሰብል ምርት እንዲሁም ሌሎች የተፈጥሮ ሀብቶች ወደ ጎረቤት የአፍሪካ አገሮች ካልሆነ በቀር ወደ ምዕራቡ ዓለም ኤክስፖርት እንዳይደረግ በሕግ ከልክሎ በሩን ዘጋ። ለአገሩ ባለሙያዎችም ጥሪ አቀረበ። ሁሉንም በየዘርፉ በየሙያው አሰማራ። የተጋነነውን የፓርላማ አባላትን ደሞዝ በ30% ቀንሶ ነገር ግን ለመንግስት ሰራተኛው ደሞዙን በእጥፍ ጨምሮ ጎን ለጎን ሙስናን እየተዋጋ በሩን ዘግቶ በየዘርፉ ወደ ልማት ስራ ገባ። 90% የቡርኪና ፋሶ ህዝብ በግብርና የሚተዳደር ነውና ቅድሚያ የሰጠው ትራኦሬ ለግብርናው ዘርፍ ቢሆንም ጎን ለጎን ሌሎች ዘርፎችንም እንዲቀጥሉ አድርጓል።
እናም በአጭር ጊዜ ውስጥ ዘመናዊ የግብርና ማሽነሪዎችንና ትራክተሮችን ገዝቶ ግብርናውን አዘምኖ አገሪቱን በምርት መጥለቅለቅ ሞላት። ቡርኪና ፋሶ በአመት ውስጥ የግብርና ምርት ብቻ በምግብ ራሷን እንድትችል ማድረግ ተቻለ። በየዘርፉ ያስጀመረው የልማት ስራም አስደሳች ለውጥ እያመጣ ቀጠለ። ኢብራሂም ትራኦሬ ስልጣን በያዘ በአንድ አመት ውስጥ በወሰደው ደፋር አቋምና ቆራጥ እርምጃ የምዕራባውያንን የሴራ መረብ በጣጥሶ በየዘርፉ ተሰማርቶ ሌት ተቀን በመስራትና በማሰራት ሊያምኑት የሚከብድ ፈጣን ልማታዊ እድገት እንዲመጣ አደረገ። የልማት ስራ ውጤቱም እጅግ አስገራሚና አስደሳች ሆኖ ታየ። በአመቱ የአገሪቱ ጂዲፒ ከነበረበት ከ22.4 ቢሊዮን ዶላር ወደ 24.7 ቢሊዮን ዶላር አደገ። ጂዲፒው በአመት ከ2.4 ቢሊዮን ዶላር በላይ ጨመረ። የምዕራባውያን ድንጋጤ ከዚህ አመታዊ የማይታመን የፈጣን እድገት ለውጥና የአገሪቱን ሙሉ የውጭ ዕዳ በቅጽበት ከከፈለበት ጊዜ የጀመረ ነው። እነሆ ከዚያች ዕለት ጀምሮ ምዕራባውያን ፕሬዝዳንት ካፒቴን ኢብራሂም ትራኦሬን ጠምደው ያዙት። በዋናነት ጥቅሟና ዝርፊያዋ የቀረባት የቀድሞዋ የቡርኪና ፋሶ ቅኝ ገዥዋ ፈረንሳይ እንዲሁም አሜሪካና ብሪታንያ እና ሌሎች የአፍሪካን እድገትና በራስ መቆም የማይፈልጉ ሁሉም ሀያል ሀገራት አመጹበት። እንግሊዝ ሌሎችን የቀድሞ ግዛቶችን በራስ መቆም እንደሚቻል አሳይቶ ያሳምጽብኛል፣ በአፍሪካ ጥቅሜም ይቀርብኛል ባይሆና ጥርስ ነከሰችበት። ፈረንሳይም የሚያሳብድ ጥቅም ነውና የቀረባት ዝርፊያዋ ስለቆመ፣ ባንኳም ስለተዘጋ፣ ገንዘቧም ስለታገደ፣ መኖሪያቸውን ቡርኪና ፋሶ አድርገው ለዘመናት ሲበዘብዟት የነበሩት ዜጎቿም ስለተባረሩ ትራኦሬን ተቃወሙት፣ ጥርስ ነከሱበት። በተለይ ግን ፈረንሳይና እንግሊዝ እንዲሁም አሜሪካ ንዴታቸውን መደበቅ ተሳናቸው። አልፈው ሄደውም ተደጋጋሚ የግድያ ሙከራዎችን አደረጉ። በምግብ አብሳዮቹ በኩል መርዘው ለማስገደል ሞከሩ፣ አልቻሉም። በታማኞቹ የቅርብ ሰዎች አስከድተው ለማስገደል ተሞከረ፣ አልሆነም። ከዚያም ትራኦሬን ለገደለ 5 ሚሊዮን ዶላር እንሰጣለን አሉ። እሱም ተሞከረ። ነገር ግን በትራኦሬ ወዳጆችና ታማኝ ደህንነቶች ሙከራው ከሸፈ። ቀጥሎ በ7 ሚሊዮን ዶላር ተሞከረ። ትራኦሬን ገድሎ ላስወገደ፣ ሬሳውን ለወረወረ 7 ሚሊዮን ዶላር ተብሎ የውስጥ ማስታወቂያ ወጣ። እሱንም በትራኦሬ ብስለትና ጥንቃቄ እንዲሁም በህዝቡ ጠባቂነት ማክሸፍ ተቻለ። USD $7 million have been offered to soldiers to betray Captain Ibrahim Traoré. People of Burkina Faso went out to the streets, specifically at the UN roundabout, to voice their opinion and to protect their leader Ibrahim Traoré at all cost. The people are for him and with him. It's going to be very hard for this evil, sinister people and entities to slither their way into, destabilizing or destroying what he is building in Burkina Faso. And we pray that it doesn't happen, because clearly this young man is doing the work. They're only offering $7 million. ይህ ሁሉ ሲሆን ትራኦሬ ክፉ አልተናገረም። እናንተ ጣልቃ አትግቡብን እንጂ አገራችን ትበቃናለች፣ በራሳችንም እንቆማለን ከማለት ውጪ ምንም ያለው ነገር የለም። ስራውን ግን ቀጥሏል። ስራውም በመላው ዓለም ህዝብ ዘንድ በግልጽ የሚታይ ነውና ከአገሩ ዜጎች አልፎ ብዙዎችንም እያስደመመ ያለ ነውና ሊደበቅ አልቻለም። መደበቅም የለበትምና አልተደበቀም። በአጭር ጊዜ ውስጥ በልማት ስራ ተአምረኛ እድገት አሳየ። ትራኦሬ በየዘርፉ ቀጠለ። 2 ዓመት ሲሞላው በአገሪቱ በየዘርፉ ተአምረኛ የልማት እድገት ውጤቱ ለማመን የሚቸግር ሆኖ መታየት ጀመረ። ረሃብና የምግብ እጥረት ችግር ሰቆቃ ከቡርኪና ፋሶ ምድር በአጭር ጊዜ ውስጥ ለቀው ወጡ። ትራኦሬ ስልጣን ይዞ 3 ዓመት ሳይሞላው የቡርኪና ፋሶ ህዝብ በምግብ ራሱን ችሎ ለሌሎች መትረፍ ቻለ። ለጎረቤት ሀገሮች ምግብን በርካሽ ዋጋ ማቅረብ ተቻለ። በኢንዱስትሪ ዘርፍም በሌላውም ዘርፍ እጅግ ተአምረኛና አስደሳች እድገት ተመዘገበ። በአገሬው ባለሙያ፣ በአገሪቱ የተፈጥሮ ሀብት፣ በአገሪቱ የሰው ኃይል ያለማንም እገዛና ያለአንዳች ብድርና እርዳታ በራሱ የተፈጥሮ ሀብትና በራሱ ባለሙያዎች በየዘርፉ ተሰማርቶና አሰማርቶ የአገሩን እድገት በአጭር ጊዜ ውስጥ አስመነደገው። ልማቱ ዘላቂ ይሆን ዘንድም ለረጅም ጊዜ አገልግሎት መስጠት የሚችሉ ውድ፣ ጠንካራና ጠቃሚ የሆኑ ለልማት አገልግሎት የሚውሉ ከባባድ ማሽነሪዎችን እየገዛ ማቅረብ ጀመረ።
ለገበሬው ነፃ ትራክተር ከመስጠት ጀምሮ ማዳበሪያን እዚያው አገር ውስጥ አምርቶ በነፃ ለገበሬው ከመስጠትና ነፃ ዘመናዊ የግብርና ቁሳቁስ ከማደል ጀምሮ እስከ ነፃ ሕክምና፣ እስከ ነፃ ትምህርት፣ እስከ ነፃ መኖሪያ ቤት ከመገንባትና ለዜጎቹ ከመስጠት ወዘተ አልፎ ሌሎች አዳዲስ መንግስታዊ ተቋማትን መገንባት ጀመረ። ከዚህ ቀደም በሌላ ቪዲዮ እንዳቀረብንላችሁ እኔ በወድቅም እኔ በሞትም ብገደልም ተቋማቱ መንግስታዊ ሆነው መቀጠል ይችላሉና በሚል ተጨማሪ የግብርናና የመስኖ ልማት የግድብ ልማት ስራዎችን የሚያስቀጥሉ ልዩ ልዩና አዳዲስ ተቋማትን መገንባቱን ቀጠለ። ጠቃሚ የሆኑ ስር ነቀል ለውጥ ማምጣት የሚያስችሉ ዘላቂነት የሚኖራቸው የፋብሪካ ግንባታዎችንም አስቀጠለ። በውድ ቁሳቁስ የታጀቡ አዳዲስ መንግስታዊ የልማት ተቋማት ተመስርተው በዘመናዊ ማሽነሪዎች ታጅበው በአጭር ጊዜ ወደ ስራ ገቡ። ኢብራሂም ትራኦሬ ያችን ጎስቋላና ደሃ ሀገር ሁሉን በሁሉ አቻችሎ የእውነት ሀገር አደረጋት። ቡርኪና ፋሶን በሁሉም ዘርፍ በራሷ የቆመች ሀገር አደረጋት። ዓለም ተደመመ። ነገር ግን ምዕራባውያን ንዴታቸው እየተባባሰ እንደቀጠለ ነውና እሱን ለማስወገድ አሁን ድረስ የማይፈነቅሉት ድንጋይ፣ የማያባብሉት ወታደር፣ በገንዘብ የማይደልሉት የቅርብ ሰው የለም። ኢብራሂም ትራኦሬን የከዳ የምናደርግለትን አያውቅም ከሚለው ጀምሮ በግልጽ እንደ አሸባሪ አፋልጉንና እሱን ለጠቆመን ይህን ያህል ዶላር እንደሚባለው ዛሬ ላይ ትራኦሬን ለገደለ 7 ሚሊዮን ዶላር እያሉ ይገኛሉ። የመጀመሪያው የ5 ሚሊዮን ዶላሩ ሙከራ ከሸፈ። የ7 ሚሊዮን ዶላሩ ሙከራም ከሸፈ። ትራኦሬ እስካሁን በሕይወት አለ። ልማታዊ ስራውንም ቀጥሏል። በዚህም ምዕራባውያን ብስጭታቸው እየናረ እየጋለ ሄዶ መስደብ ማጣጣል አልበቃቸው ብሎ አምባገነን መሪ ሰብአዊ መብት የሚጥስ የሚል ክስ ጀመሩበት። ነገር ግን ትራኦሬ ሰብአዊ መብት አልጣሰም። አንዲት ነፍስ አላጠፋም። ከስልጣን ያስወገዳቸውን ፕሬዝዳንት ኮሎኔል ማዲባንና ባለስልጣኖቹን እንኳን ህዝብ እያየ ወደ ስቴዲየም ወስዶ ስፖርታዊ ቅጣት ቀጥቶ በነፃ ለቀቃቸው እንጂ እንደሌላው የአፍሪካ ሀገር መፈንቅለ መንግስት አድራጊዎች የፈነቀላቸውን አልገደለም፣ አላሰረም። ፑሻፕ አሰርቶ ነው የለቀቃቸው። አሁንም ድረስ በነፃነት እየኖሩ ነው። በነፃነት ከመኖር አልፈው በፈረንሳይ ተገዝተው እሱን ለመግደል ዳግም ደፋ ቀና እያሉ ይገኛሉ። ኢብራሂም ትራኦሬ ከ3 ዓመት ባነሰ ጊዜ የስልጣን ዘመኑ አንድም የቡርኪና ፋሶ ዜጋ አልገደለም። የማንንም መብት አልጣሰም። የማንንም እንባ በግፍ አላፈሰሰም። በደስታ ግን ዜጎቹን አስለቅሷል። የደስታ እንባ አራጭቷል። ምክንያቱም በአጭር ጊዜ ውስጥ የሰራውና ያሰራው የየዘርፉ የልማት ስራና የስራው ውጤት እጅግ አስደናቂ ነውና በደስታ ያስለቅሳል። በዚህም መላው የቡርኪና ፋሶ ህዝብ ብቻ ሳይሆን በተለያዩ አገራት የሚኖሩ ጥቁር ህዝቦችን በሙሉ በደስታ አስለቅሷል። በዚህ ካልሆነ በስተቀር በሌላ ነገር ትራኦሬን ሊከሱት አይችሉም። እነርሱ ግን ከሰሱት። ለምን አገርህን በአጭር ጊዜ አሳደግ? እንዴት ያለኛ እርዳታ የሚኖር የአፍሪካ ጥቁር ህዝብ እንዲኖር አደረግ? ለምን በሚል ቁጭት ነው ከ20 ጊዜ በላይ የግድያ ሙከራ ያደረጉበት። በዚህ ምዕራባውያን ለአፍሪካውያን ያላቸውን ንቀት፣ ጥላቻና ጸረ እድገት እንደሆኑ ለዓለም ህዝብ በግልጽ አሳይተዋል። ልብ በሉ፣ አንድ አፍሪካዊ መሪ እዳቸውን ከፍሎ አመስግኖ በራሱ አገር፣ በራሱ ሪሶርስ፣ በራሱ የሰው ኃይል፣ በራሱ ለም መሬት የራሱን አገር አልምቶ አገሩን በማሳደጉና ህዝቡን መመገብ በመቻሉ ብቻ ተበሳጭተው በጋራ ተነሱበት። ይህ አስገራሚ ታሪክ ነው። በሚስጥርና በውስጥ ሴራ የሞከሯቸው ሙከራዎች ሲከሽፉ ደግሞ በአደባባይ ትራኦሬን ለገደለ 5 ሚሊዮን ዶላር 7 ሚሊዮን ዶላር ከፈሉ። ትራኦሬን ገድላችሁ ጣሉልን ብለው። ነገር ግን ይህን ተልእኮ የተቀበሉት ባንዳዎች ገና በሙከራቸው በቡርኪና ፋሶ ደህንነቶች ተይዘው እስር ቤት ገቡ። ይህ ሙከራ በመክሸፉ በደስታ የተዋጠው ህዝብም እንኳን ደስ ያለን መሪያችን ተረፈ፣ አስገዳዮቹ ከሰሩ ብሎ ደስታውን እንዲህ በአደባባይ ሰልፍ ገለጸ። እናም ትራኦሬ እስካሁን አለ። ሙከራቸው ተሳክቶ እስኪገድሉኝ ድረስ ለአገሬ እሰራለሁ ብሎ አስደማሚ የልማት ስራውን አገሩን የማሳደግ ተግባሩን አጠናክሮ ቀጥሎ ይገኛል። ትራኦሬ የምዕራባውያንን ሴራ ጠንቅቆ ያውቃል። የጊዜ ጉዳይ እንጂ እንደ ቶማስ ሳንካራ እንደሚገድሉኝ እንደሚያስገድሉኝ አውቃለሁ ባይ ነው።
ነገር ግን ይላል ትራኦሬ ነገር ግን በህይወት እስካለው ድረስ እጅግ ተጠንቅቄና የግድያ ሙከራዎችን በተቻለኝ መጠን እያከሸፍኩ ለአገሬና ለህዝቤ መስራቴን እቀጥላለሁ ብሎ በብናኝ ኬሚካል እንኳን እንዳይመርዙት ተጠንቅቆ የእጅ ጓንትና የፊት ጭንብል የማይለየው እጁን ሸፍኖ በጓንት ሰላም የሚል የሚያምናቸውን ብቻ መርጦ ያለ እጅ ጓንት የሚጨብጥ በምግብ አብሳዩ ሊመረስ ሲል ከደረሰበት በኋላ ራሱ እያበሰለ እስከ መብላት የደረሰ መሪ ነው ኢብራሂም ትራኦሬ። ፕሬዝዳንት ካፒቴን ኢብራሂም ትራኦሬ በዚህ ተግባሩ ለአፍሪካና ለአፍሪካውያን የተስፋ ብርሃን ፈንጥቋል። አፍሪካ በራሷ መቆም እንደምትችል አሳይቷል። እያንዳንዱ አፍሪካዊ አገር እጅግ ሀብታም መሆኑን አሳይቷል። አፍሪካና አፍሪካውያን ያለ እርዳታና ያለ ብድር ራሳቸውን ችለው ከመኖር አልፈው ሌሎችን መርዳት እንደሚችሉ በተጨባጭ አረጋግጧል። ለአፍሪካ መሪዎችና ለአፍሪካ ህዝቦች እንዴት ነፃ አገርና እንዴት ነፃ ህዝብ መሆን እንደሚችሉ በተጨባጭ አሳይቷል። ለአፍሪካውያን መሪዎች መልካም አስተዳደር ማለት ምን እንደሚመስል በተግባር አሳይቷል። አርአያ ሆኖ ፈርቀዷል። አሁንም ድረስ ሌት ተቀን እየሰራ አገሩን በየዘርፉ ማልማቱን ማሳደጉን ቀጥሎ ይገኛል። ታዲያ ትራኦሬን ለምን መግደል ፈለጉ የሚለው የብዙዎች ጥያቄ አይደለም። ምክንያቱ ግልጽ ነውና የብዙዎች ጥያቄ እስከ መቼ የሚል ነው። የምዕራባውያን አፍሪካን ሁሌም ተረጂ አድርጎ የማስቀጠል ፍላጎትና ሁሌም መሪዎቹን እየገደሉና እያስገደሉ የሚቀጥሉት እስከ መቼ ነው የሚለው ነው የብዙዎቹ ቁጭት አዘል ጥያቄ ሆኖ የሚገኘው። ትራኦሬ ግን ልማታዊ ስራውን እንደቀጠለ ነው። በእኛ በኩል በዘመናችን ያየነው ጀግና ጥቁር መሪ ነውና ፈጣሪ ይጠብቅህ፣ የደሃው የቡርኪና ፋሶ ህዝብ አምላክ ይጠብቅህ የሚል ምኞት አለን። እናንተስ ምን ተሰማችሁ? ሐሳብና አስተያየታችሁን በኮሜንት አጋሩን። ለቻናላችን እንግዳ የሆናችሁ ሰብስክራይብ ማድረግና የደወል ምልክቷን መጫን አትርሱ። ይህን ቪዲዮም ለሌሎች መልካም አርአያ መሆን የሚችል መነሳሳትን የሚፈጥር ነውና ላይክና ሼር አድርጉት። በሌላ መሰል ዝግጅት እንመለሳለን። ሰላም ሁኑልን።